አልፈልግም። በቃ አንዴ ይቅርታ ካንቺ የሚጠበቀውን አድርገሻል፣ ይቅርታ ብለሻል። ከዛ ደግሞ የኔን ምላሽ የብሩኬን ምላሽ አይተሻል አይደለ? እኔ ከዚህ በኋላ ምንም አይነት ነገር እንደገናኘን አልፈልግም። በቃ እሱን ብቻ ነው ልነግርሽ የምችለው ደጋግሜ። አብሳላት አመሰግናለሁ ይቅርታ ስለጠየቅሽኝ። ከዚህ በላይ ባናወራ ደስ ይለኛል። እሺ ግን ይሄ አሁን ላይ እንደዚህ ስጠይቅሽ እንደምትደነግጭ አውቃለሁ። ከዚህ በላይ አይንሽን ማለት ባናገኝሽ ምናምን ያልሽው ችግር የለውም። በዓል ይለፍ እንያው ሁላችንም። አንቺም ውስጥሽን አዳምጪው፣ ችግር የለውም። እኔ ግን በበኩሌ ጥሩ ቤተሰብ እንድትሆን እፈልጋለሁ። ከዛ በተረፈ ይቅርታ ስላረግሽልኝ በጣም አመሰግናለሁ። እኔ ድጋሚ እንዲዘጋብኝ አልፈልግም እዛ ቤት ውስጥ ተረድተሽኛል። እሱ ብቻ ሳይሆን ደግሞ እኔ እዛም ወስዶ ምናምን ድጋሚ ቆልፍብኛል እዛ ቤት ውስጥ ብቻዬን አሳልፋለሁ ብዬ ብቻ ሳይሆን ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነት መውሰድ አልፈልግም። በቃ እሺ። እኔ ብዙ ነገር አድርጌያለሁ፣ ሆኛለሁ፣ ታምሜያለሁ፣ አልቅሻለሁ። በጣም ይደብራል አይደለ? ከሳምንት በላይ በማታውቂው ሰው እጅ ሲሰነዘርብሽ ይከብዳል። ያን ሁሉ ነገር አሳልፌያለሁ። ድጋሜ ደግሞ እንደዚህ አይነት ነገሮች ተፈጥረው ሌላ ነገር ውስጥ መግባት አልፈልግም እና ምናልባት የዛን ሰዓት አንቺን ረጅም ሰዓት እማቀበት እድል ተፈጥሮ ቢሆን ቢያንስ እድል ልሰጥሽ ይችል ነበረ። ግን ገና በአጭር ጊዜ ውስጥ ነው ብዙ ነገሮች የተፈጠሩት የተበጣበጥ ነው እና ድጋሜ እንደዛ እንዲሆን አልፈልግም። ጊዜ ያሳየናል የሚሆነውን ነገር እያስባለሁ። ልክ ብለሻል። ስለኔ ግን ላለቀሽበት ለሁሉም ነገር ይቅርታ ጠይቃለሁ እና ደግሞ በደንብ አድርጌ እክስሻለሁ። ያቺኛዋን አብሳላት ትተሽ ያቺኛዋን አብሳላት በደንብ ትታወቂያታለሽ። ይቅርታ ስላረግሽልኝ በጣም አመሰግናለሁ። ይቅርታ ካረግሽልኝ ደግሞ ወቀፊ ተስቺና ማርኩሽ እሺ፣ የምር ደስ ብሎኛል። እሺ፣ እኔ ይቅርታ አድርጌልሻለሁ። ከዚህ በኋላ ግን ባንገናኝ የምሬ ደጋግሜ ነው። ችግር የለውም ጊዜ ይፈታዋል። እንድትቀየምኝ አልፈልግም። ችግር የለውም። አይ ይሄን ቃል አትድገሚው፣ ባንገናኝ የሚለውን አትድገሚው ከዚህ በኋላ ግን በቃ ጊዜ ይፈታዋል እንዳልሽው ጊዜ ይፈታዋል። ተይ በቃ ተበይ። በሰላም በዓሉን እናሳልፍ፣ እዛ ደግሞ እናወራለን። በድጋሚ ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ቻው። እሺ